ገብርኤል ኃያል መልአከ ሰላም መልአከ ብስራት የምታወጣ የእግዚአብሔርን ሕዝብ ከሚነድ እሳት ፍቅር ተስሏል በልባችን ፊት ቆመናል ባርከን ብለንም ገብርኤል ኃያል መልአከ ሰላም መልአከ ብስራት የምታወጣ የእግዚአብሔርን ሕዝብ ከሚነድ እሳት ፍቅር ተስሏል በልባችን ፊት ቆመናል ባርከን ብለን የጽናታቸው ዝናው ሲሰማ ከዚያች ባቢሎን ከሞት ከተማ ሕፃናት ሳሉ በራ እምነታቸው ቆመ ተገኘ መካከላቸው። ገብርኤል ኃያል መልአከ ሰላም መልአከ ብስራት የምታወጣ የእግዚአብሔርን ሕዝብ ከሚነድ እሳት ፍቅር ተስሏል በልባችን ፊት ቆመናል ባርከን ብለን ውሃው ሲዘልል ቢያስደነግጥም በጋኖቹም ውስጥ ቢነዋወጥም ጸንተው ዘመሩ ልጅና እናቱ አንተ ስትደርስ ከዚያ ከሳቱ። ገብርኤል ኃያል ቅዱስ ዮሐንስ መጥምቅ ነው ለ30 እንግዲህ በደርግና በኢህአዴግ ጦርነት ጊዜ አካባቢው ሲለቅ እዚያ ነበር ቤተክርስቲያኑ እያለቆ ወደ ገንዳ ውሃ ነው ተሻግሮ የሄደው። ገንዳ ውሃ ለብዙ ጊዜ ከቆየ በኋላ ጊዮርጊስ ተመልሶ መጣ። አሁን ዮሐንስ አብሮ በዚህ ቆየ። ለዛሬ 5 ዓመት አካባቢ እንደ መቃረቢያ ሰርተው ለመገልገል ሞክረው ነበር። ግን ያው ካህናት እጥረት ስላለ ህዝቡም ገና ስላለመደው ተዘግቶ ወደ 36 ዓመት ነው ያሉን ከተዘጋ። ግን ደኑ ተጠብቆ በመኖሩ በጣም ደስ ብሎን አሁን ከዚህ ከትምህርት ቤቱ ጋር እንዳድርገን እሱንም እየሰራን እንገኛለን። እዚያ ነው አሁን ሄደን ጸሎትም አድርገን ቦታውንም አይታችሁ እዚያ እንወያያለን ማለት ነው። አሁን ቀስ ብለን በዚያች መኪና እንሄዳለች፣ በዚያች እንወርዳለን። ሌሎችን ደግሞ ተቀብለን እንመጣለን ወደዚያ። እሺ ፊት ቆመናል ባርከን ብለን እኔም አምናለሁ አድነኝ ብዬ ቆመህ አልደኝ ከቸር ጌታዬ ክፉን ዘመን የማልፍበት ጽናትን ስጠኝ ድልን ሳበት። ገብርኤል ኃያል መልአከ ሰላም መልአከ ብስራት የምታወጣ የእግዚአብሔርን ሕዝብ ከሚነድ እሳት ፍቅር ተስሏል በልባችን ፊት ቆመናል ባርከን ብለን እኔም አምናለሁ አድነኝ ብዬ ቆመህ አልደኝ ከቸር ጌታዬ ክፉን ዘመን የማልፍበት ጽናትን ስጠኝ ድልን ሳበት። ገብርኤል ኃያል መልአከ ሰላም መልአከ ብስራት የምታወጣ የእግዚአብሔርን ሕዝብ ከሚነድ እሳት
ብስራት ፍቅር ተስሏል በልባችን ፊት ቆመናል ባርከን ብለንም ገብርኤል ኃያል መላከ ሰላም መላከ ብስራት የምታወጣ የእግዚአብሔርን ሕዝብ ከሚነድ እሳት ፍቅር ተስሏል በልባችን ፊት ቆመናል ባርከን ብለን ገብርኤል ኃያል መላከ ሰላም መላከ ብስራት የምታወጣ የእግዚአብሔርን ሕዝብ ከሚነድ እሳት ፍቅር ተስሏል በልባችን ፊት ቆመናል ባርከን ብለንም ገብርኤል ኃያል መላከ ሰላም መላከ ብስራት የምታወጣ የእግዚአብሔርን ሕዝብ ከሚነድ እሳት ፍቅር ተስሏል በልባችን ፊት ቆመናል። ትምህርት ቤቱ እየጎበኛችሁት እንደመጣችሁት ቤተክርስቲያኑም አሁን ያለበትን መሰረቱን ለማየት እዚህ ለመድረስ የፈቀደ የረዳን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ በድጋሚ የተመሰገነ ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ ዘአመኖት ማኅፀነ ክህደት ከሰይጣን በቅድመ ዛቲ ቅድስት ቤተ ክርስቲያን በይእቲ ስምዐ ማርያም ጽዮን ለዓለመ ዓለም። አቤቱ አምላካችን እግዚአብሔር ሆይ በምሕረትህና በቸርነትህ በይቅርታ ጠብቀህ ከዚህ ሰዓት ከዚህ ዕለት ከዚህ ዓመት ስላደረስከን እናመሰግንሃለን። አምላካችን ሆይ አሁንም በመካከላችን ተገኝልን፣ ጉባኤያችንን ባርክልን፣ ሀሳባችንን ሁሉ የተቃና አድርግልን፣ ሕዝበ ክርስቲያኑን ጠብቅልን፣ ፈተናውን መከራውን ችግሩን ሁሉ አርቅልን፣ ሀገራችን ለቤተ ክርስቲያናችን ሰላምን እንድሰጥልን በመካከላችን ተገንታ ጉባኤያችንን እንድትባርክልን አባታችን ሆይ እያለምንሃለን። አባታችን ሆይ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት ምግባችንን ዛሬ በደላችንን ይቅር በለን እኛንም የበደሉንን ይቅር እንደምን። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወዳጁ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። የማይሰራ ኃጢአት እግዚአብሔር ይፍታ። እንደምን አደራችሁ? እንግዲህ ፕሮግራሙ በጸሎት ተጀምሯል። የሚቀርብላችሁን ሀሳብ ሪፖርቱን ሁሉን በስነ ስርዓት ተከታትላችሁ ምን ለማድረግ ነው ዛሬ የመጣ ነው? እንግዲህ አካባቢ እንደምታውቁት ይሄ ገዳም ነው። ካሁን ጀምሮ ገዳም ሆኗል እና ስለዚህ እንደምታዩት የጸጥታ ቦታ ነው።
ደኑ አጸዱ በጣም ደስ የሚል ነው። ኋላ እንገልጸዋለን። ሁላችሁም እንደምታውቁት በዚህ በግራና በቀኝ በመጣንባቸው በመንገዱ ግራና ቀኝ ከ500 በላይ የሚሆኑ የቅዱሳን አጽም አለ ነው የሚባለው። አሁንም አለ እንትኑ ድንጋዩ ይታያል። ግን የቆዩት አባቶች አረጋውያን አባቶች እንደነገሩን ብዙ ናቸው በዚህ ቦታ ያረፉ ብለው ነግረውናል። የእግዚአብሔር ቃል ከገባውና የእግዚአብሔርን ቃል ከተረዳ ወደ ታዘዘበት ቦታ ይሄዳል። ትምህርት የሚሰጠውም ወንጌል የሚሰበከውም ሰው እሽታን እንዲማር ትሕትና እንዲኖረው እንዲታዘዝ ነው። እናንተ ልክ የአባታችን ቃል አክብራችሁ መምጣታችሁ ቃሉ እንደገባችሁ ሁላችንም እንረዳለን። ለዚቹ ለተቀደሰችው ዕለት እንኳን በሰላም አደረሳችሁ አደረሰን። እንግዲህ ዛሬ ዘመኑ ከመስከረም 9 እስከ መስከረም 15 ወይም 16 ይህ በሰኔ 25 ጀምሮ እስከ ሐምሌ 19 የነበረው ወርሃ ዘር፣ እንደገና ደግሞ ከዚያ በኋላ ከሐምሌ 19 እስከ ነሐሴ 23 ቀን የነበረው ይሄ የሆች የነጎድጓዱ መብረቁ ይሄ ሲነገር ቆይቷል። ከመስከረም 1 እስከ መስከረም 8 ደግሞ ዘመነ ዮሐንስ እንደሆነ ሲነገር ቆይቷል። ይሄ ወቅት የያዝነው ደግሞ የፍሬ ወቅት ነው። ልክ እዚያ በማቴዎስ ወንጌል ላይ ምዕራፍ 13 ላይ በጥንጫ መካከል የወደቀ ዘር አለ፣ በሾለ የወደቀ ዘር አለ፣ በመንገድ መካከል የወደቀ ዘር አለ እየተባለ ምሳሌ ዘር የተማርነው ቀጥታ ዛሬ ከጥንጫ ላይ የወደቀው ከአለት ላይ የወደቀው ከመንገድ ላይ የወደቀው እንደገና ደግሞ ከመልካም ምድር ላይ የወደቀው ዘር የሚለይበት ነው። ዛሬ አዝርቶች እንደሚታወቀው አንክርዳድ ያፈረውም መልካም ፍሬ ያፈረው ሁሉ በአዝርቱ ላይ ይሄ የፍሬ ዘመንና እንደገና ይቀጥልና ከመስከረም 25 ጀምሮ ደግሞ የመከርና የማይረር ዘመን ብሎ በመጻሕፍት ተከፍሎ በቤተ ክርስቲያን አለውና ታወቀው ዛሬ በአባታችን መካከል ፍሬ አፍርተን የምንታይበት ልክ አምና ላይ የነበረው ይሄ ገዳም ለብዙ ዘመናት ተዘግቶ የነበረው ሁላችንም ተገኝተን የአባታችን መልካም ቡራኬ ተቀብለን ከዮሐንስ ከጻድቁ በረከት ተቀብለን ደላል በዓመት ውስጥ ምን ያህል ፍሬ እንዳፈራን የዛሬ ፍሬዎች እነዚህ ዘመኑ መራራ ፍሬም ያፈራ አንክርዳድ ያፈራ ደግሞ ሳያፈራም የከረመው ገበሬው የሚለይበት ነው። ወደዚያ ውስጥ አልገባም። አስተጋባትን ቅድስት ቤተክርስቲያን ዘመኑን ብቻ ወቅቱን ቤተክርስቲያን የምታስተምረውን ለመጥቀስ ነውና አስተጋባትን ቅድስት ቤተክርስቲያን ብሎ በሃይማኖት አበው ሊቁ የተናገረው ነው። አንዲት ቅድስት ቤተክርስቲያን አሰባሰበችን ይላል። ዛሬ ከዚህ ቦታ የተሰባሰብነው የተለየ የአንድ ሰው ችግር ለመፍታት ወይም የአንድ ሰው ሀሳብ ለመፍታት ወይም የተለየ የሆነ የቦታ ዲዛይን ለማንሳት አይደለም። የአንድ የቅድስት ቤተክርስቲያን አባቶቻችን ቀደም ሲል ቅዱሳን ሐዋርያት ከመድኃኔዓለም ኢየሱስ ክርስቶስ ቃሉን ተቀብለው ስልጣኑን ተቀብለው አደራ ተቀብለው ቤተክርስቲያንን ወደ ሊቃውንት አሸጋግረውታል። ከሊቃውንት ደግሞ ከሊቃውንት ሲደርስ ከሰማዕታት ከሰማዕታት ከኛ ደርሷል። ከካህናት እስከ ዓለም ፍጻሜም ይቀጥላል። እንዴት አድርገው ቤተክርስቲያንን እንዳስረከቡን በዘመን ውስጥ የነበሩት ሊቃውንት 318 ሊቃውንት 200 ሊቃውንት 150 ሊቃውንት ስለ ቤተ ክርስቲያን እንዴት መከራ እንደደረሰባቸው እንዴት ዛሬም እንዲሁም በዚሁም መጣልኝ እኔ ሳላሰብኩትም ነበር 200 ሊቃውንት ዛሬ እንደውም መስከረም 11 ቀን ቅድስት ድንግል ማርያም አምላክን አልወለደችም ክርስቶስ ሁለት ባሕርይ ሁለት አካል ነው ብሎ የተነሳ ምስጢሮስን አውግዘው 200 ሊቃውንት የተሰበሰቡት ባል ይከበራል። እንደውም ገጠመኝ ለዚህ አላነሳሁትም ነበር። እነዚህ ሊቃውንት ሲሰበሰቡ ግን 200 ሊቃውንት ሲሰበሰቡ 318 መጀመሪያ ስለ ቤተ ክርስቲያን የተሰበሰቡት 2348 ሊቃውንት ነበር ተብሎ በሃይማኖት አበው ላይ ተጽፏል። ከዚያ ግን ስለ ቅድስት ቤተ ክርስቲያን አንድ ሆነው የተገኙ ልክ እናንተ ዛሬ አንድ የእግዚአብሔርን ቃል አንድ የሊቀ ጳጳሱን ቃል አክብራችሁ ስለ ቤተ ክርስቲያን እንደተገኛችሁ 318 ሊቃውንት ነበሩ። ስለ አንድ ቅድስት ቤተ ክርስቲያን ስለ ርትዕት ስለሆነችው ሃይማኖት ተሰብስበው የጠመመውን አቅንተው የጎደለውን መልተው የራቀውን አቅርበው የታረዘውን አልብሰው የፈረሰውን ጠግነው የተለያዩበት ማለት ነው።
ሕዝቅኤል ላይ ተናግሮታል። ምንድነው ያለው? ትንቢተ ሕዝቅኤል ምዕራፍ 36 ላይ በፈረሰው ገጥ እንቆማለን ይላል። እስቲ በሉ ምን አልኳችሁ? በፈረሰው ገጥ እንቆማለን። በፈረሰው በኩል መቆም አለብን አይደለም? የታደሰውንና የለበሰውን ወይም የታነጸውን የሚቆምለት ብዙ ነው አይደል? አሁን በዓለማችን በቤተ ክርስቲያንም ቢሆን በሀገርም ቢሆን በሁለንተናው ባለው በምናየው ገጽታ በፈረሰው የሚቆም ሰው ጠፍቶ ነው። ፈራሰው እየበዛ ሄደ። የሚያንጽ ሳይሆን የሚያፈርስ ነው ያለ በዚህ ዘመን ያለበት። እና ነብዩ ሕዝቅኤል ምን አለ? እኛ በፈረሰው ገጥ እንቆማለን ይላል። ስለ ቤተ መቅደስ የተናገረው ቃል ነው። ሁላችንም እዚህ የመጣ ነው በፈረሰው ገጥ ወይም በወደቀው ገጥ የወደቀው ልናቃና ነው የመጣን አይደለ? እርግጠኛ ናችሁ? እርግጠኛ ከሆናችሁ እስቲ አጨብጭቡ። አይደለም ከልባችሁ ነው ማጨብጨብ፣ ልባችሁ ነው ማጨብጨብ። የገራ እንጫችሁ ማን ችግር አለ? ጭብጨባማ ችግር የለብንም በከተማውም ቢሆን። አሁን ለልባችን ነው በፈረሰው ገጥ እንቆማለን ብለን መጻፍ ያለብን። እና 200 ሊቃውንት ዛሬ በፈረሰው ገጥ ነው የቆሙት አይደል? ስለ ሃይማኖትም ቢሆን ግን በዚያ ውስጥ ብዙዎች ክርስቲያኖች ይጎዱ ነበረ። ብዙዎች አምልኮት ቦታ ወድቀው ነበረ። ይሄ ቦታ ለምሳሌ በጣም ያሳዝናል። እንደኔ ስመለከተው ይሄን ያህል ህዝብ ክርስቲያን እያለ እስካሁንም በዚህ መቀመጡ በጣም አታፍሩ? አሁን ሌላ ሀገር መጥቶ ለምሳሌ ጎንደር እኮ በሌላ ሀገር ወይ ወደ ሌላ ዜጋ እንትን ሲባል እኮ ማለት ነው እንኳን የራሱን ቦታ እኮ የሌላ ሃይማኖት ቦታ ይሰራል ተብሎ የሚጠብቅ ሀገር ነው ነው አይደለም? አንዱ አባታችንም ያውቃሉ። አቡነ እስጢፋኖስ የጅማ ሊቀ ጳጳስ ማለት ነው። ስንኳን የክርስቲያንን ቤት የእስላም መስጊድ ወደ ስንት ሰርተዋል። ይሄ የቸርነታቸው ስራ ነው። አባታችንም በዚህ አባቶች የነዚያን እግዚአብሔር የ200 ሊቃውንት በረከት ያደራቸው ባይመጡ እኮ ቦታ እንኳን ይሄ ያኛው ከተማም ያጠራጥራል ማለት ነው። በእኛ ሂደት ማለት ነው። አሁን በፈረሰው የሚቆም ትውልድ አለ። ያልፈረሰውን ማፍረስ ነው እንጂ በፈረሰው የሚቆም ትውልድ የለም። አለ የለም? ከኛ ራሱ ክለት ካለን ጀምሮ አይዝ ብሎ እኮ ነው ማን ይሄ ይሳካ ብላችሁት ነው ደካማ ትውልድ ይባላል። እንደዚህ ያለ ሰው በሃይማኖቱ ደካማ ከሆነ ክርስቲያን ማለት ነው። በሃይማኖቱም ሆነ ባነጋገሩም ሆነ በሃይማኖቱ ደካማ የሆነ ሰው በራሱ ተዳርም ደካማ ነው። ግልቃለ በጣም ስተኛ ነው። እንደገና ከኢትዮጵያ ወደ ግብጽ ሄድ የነበር ክርስቲያን ከደጃፉ ላይ ሊቀ ጳጳስ ይመጣለት የማይታዘዝ ከሆነ ምንድነው ያለው ቅዱስ ቄርሎስ? አንተ እግዚአብሔርን እንዳልታዘዝከው፣ ቤተክርስቲያንን እንዳልታዘዝ፣ ሃይማኖትን እንዳልታዘዝካት፣ የወንጌልን ቃል እንዳልሰማ አንደበትህ አይታዘዝህ አለ። ከዚያ በኋላ ምላሱ ከአንደበቱ ላይ ወጥቶ ከደረቱ ላይ ወጥቶ እንደ ውሻ ለክልኮ ሞተ ይለዋል። ለአንድ ለቅዱስ ቤተክርስቲያን አለመታዘዝ መጨረሻው ይሄ ነው። የቤተክርስቲያንም መውደቋን መፍረሷን ዝም ብሎ ማየትም በዚህ ልክ ነውና ሊቁ በሃይማኖት አበው አስተጋባተን ቅዱስ ቤተክርስቲያን ስለ አንዲት ሃይማኖት አሰባሰበችን ብሎ የተናገረው ዛሬም የተሰባሰብንበት በዚህ ልክ ነውና ወደ ሃይማኖት አበባ ተታለመር ጊዜ የለም። ይቆየን። ወስብሐት ለእግዚአብሔር። እሱ ሁላችሁም ተናገሩ። ከዛሬ ጀምሮ ገዳም ነው። አባታችን ከዛሬ ጀምሮ ገድመውታል። የቅዱሳን አጽም አባቶቻችን የምናስታውስበት ዕለት ነው። አባታችን ገድመውታል። ደግም የምለው በአካባቢ የምትገኙ ምዕመናት፣ እህቶች፣ ወንድሞች፣ አባቶች በማርባት የምትተዳደሩ በማረስ የምትተዳደሩ ወንድሞች ንብረቶቻችሁ፣ ከብቶቻችሁ ወደዚህ ውስጥ እንዳይገቡ አደራ። እጽዋቱ መከበር አለበት። የቅዱሳን ዛሬ ሰው ነበርን፣ ነገ እንሞታለን፣ በመቃብር ውስጥ እንሆናለን። የነሱ አጽም ክቡር ነው። በነገራችን ላይ እንደው በእኛ በዚህ በመጽሐፍ ቅዱስ ሳይሆን በሕገ መንግስቱም የሙታን አጽም የተከበረ ነው። ያስከስሳል ወንጀል ነው ይመስለኛል። እና እጽዋት መቁረጥም ያስከስሳል። በእኛም በቤተ ክህነቱ ወንጀል ነው። እጽዋቱ ቢከበር እናመሰግናለን። ይሄን ለማስከበር የተጀመረውን የቅዱስ ዮሐንስ ቤተክርስቲያንን ግንባታ ማስቀጠል የአዳሪ ትምህርት ቤቱ የሀገረ ስብከቱና የብፁዕ አባታችን ዋና ዓላማና ተግባር ነው። ለዚሁ መሳካት ደግሞ ትምህርት ቤቱ ራሱን ችሎ የሚንቀሳቀስበት ራስ አገዝ ቋሚ የልማት ስራዎችን ቅድም እንዳልኩት መገንባት ማቋቋም አስፈላጊ ነው። በመሆኑም የተጀመረውን መልካም ስራ ለማስቀጠልና ትምህርት ቤቱን ከዚህ የበለጠ እንዲንቀሳቀስ ለማድረግ የህዝበ ክርስቲያኑ ድጋፍ፣ የበጎ አድራጊዎች አስተዋጽኦ፣ የምዕመናን አስተዋጽኦ፣
የካህናቱ የአስተምህሮ አስተዋጽኦ፣ በመንግስት በኩል የአስተዳደር አስተዋጽኦ ያስፈልገዋልና እዚህ የተገኘን ለዚህ የተቀደሰ ቦታ ሁላችንም አስተዋጽኦ ልናደርግ ይገባናል። ይህ መልካም ዓላማ ይህንን መልካም ዓላማን ግቦ የተመሰረተው ሌላ የተያዘ በእጅ ኑሮ ሳይሆን ብፁዕ አባታችን ልጀምረውና ይህ መልካም ህዝብ የመተማ ህዝብ ብፁዕ አባታችን የዚህን አገር ህዝብ ዛሬ እዚህ ከተመደቡ ጀምሮ አይደለም የሚያውቁት። ብፁዕ አባታችን እዚሁ አካባቢ ደቀ መዝሙር ነው። በነገራችን ያው ብፁዕ አባታችን እንደነዚህ ብለው የተማሩት። አረ እነዚህማ ብፁዕ አባታችንን ጥሎላቸው በጥሩ እንክብካቤ ነው። ያው ብፁዕ አባታችን ሲማሩ እሾህ እየወጋቸው የሁለት ሰዓት መንገድ እየሄዱ ሰርከ ህብስት እየፈለጉ ብዙ ቀን ፀሐዩ ሌሊት ዝናቡ እየመታቸው ነው የተማሩትና ምናለው አባታችን ምንድነው ከዚህ በፊት የነበሩት የአባቶቻችን ድካም ይብቃ፣ እነሱ የተራቡት ይብቃ፣ እነሱ የተጠሙት ይብቃ፣ እነሱ በእከክ የቆሰሉት ይብቃ። የዛሬው ደቀ መዛሙርት ደግሞ እስኪ የሚያስፈልገውን መሰረታዊ ፍላጎቶችን እናሟላላቸውና ትምህርታቸውን ይማሩ በሚል ሐሳብ ነው የተንቀሳቀሱት። እንድንንቀሳቀስ የሚያስተምሩና ይህንን ሐሳብ በገንዘብ በማቴሪያል በልዩ ልዩ በሐሳብ ልንደግፍ ግድ ይለናል። ለተማሪዎች የዓመት ቀለብ ድጋፍ እንድታደርጉልን ቀለባቸውን ልብስን በተለያየ ድጋፍ እንድታደርጉልን እንጠይቃለን። ከዚያ በፊት ግን ከተጻፈው በላይ የተሰሩ አሉ። ምናልባት ስላልተጻፉ ነው። ይሄ አዳሪ ትምህርት ቤቱ ሲመሰረት ውሃ ለሰው ልጅ ከሚያስፈልጉት ነገሮች አንዱና ዋነኛው ነው። ውሃ እዚህ አካባቢ የለም። ገንዳ ውሃ ወርዶ ለማምጣት በጋ ላይ ይደርቃል። ህፃናቶች ደግሞ በየወረዳው ሰብስቦ ወደ በረሃ ላይ ውሃ ቀርተና ብትለው ሌላ ችግር ነው። ታዲያ ምን ተደረገ? ብፁዕ አባታችን አሁንም ከበጎ አድራጊዎች ትብብር በመጠየቅ ከ650 ሺህ ብር በላይ ወጪ ተደርጎ ቋሚ የከርሰ ምድር ውሃ በማሽን ተቆፍሮ ለአገልግሎት ወጥቷል። ይሄንም እንኳን ደስ አላችሁ ለሊበርላ ይሄ ውሃ ህይወት ነው አይደለ? ውሃ ህይወት ነው። የውሃ አካላት ካላችሁ ውሃ ህይወት መሆኑን በደንብ ታስረዱልናላችሁ። ውሃ አንገብጋቢ አስፈላጊ ስለሆነ ይሄ ነገር ተደርጓል። ሌላው ህፃናቱ እዚህ የሚማሩት ደቀ መዛሙርት እንደው መቼም ቀንጥሎ የሰላም የጸጥታ ችግር እንዳይገጥም ተብሎ የተሳካ ጥበቃ 4 ጥበቃ ነው። አሁን እዚህ አንደኛው 3 ነው የሚለው 4 ጥበቃ በተሳካ መልኩ ተቀጥሮላቸው ምንም የጸጥታ ችግር እንዳይኖርባቸው ትምህርታቸውን ብቻ እንዲማሩ ተደርጓል። ይሄንም ደስ ይበላችሁ ልበሉ። በነገራችን ላይ ብፁዕ አባታችን ይሄን አዳሪ ትምህርት ቤት ሲመሰርቱ ለአብነት ያህል ነው። በከተማችን አብነት ቤቶች አሉ። እሳቸው ይሄንን የአብነት ትምህርት ቤት ሲደግፉ እዚህ ቅዱስ ጊዮርጊስ ቤተክርስቲያን የቅዳሴ መምህር አለ፣ የቅዳሴ ደቀ መዛሙርት አሉ። ገብረ መንፈስ ቅዱስ ቤተክርስቲያን የቅዳሴ መምህር አለ፣ ያቋቋም መምህር አለ። እመቤታችን በተመሳሳይ ያቋቋም መምህር፣ የቅኔ መምህር፣ ቅዱስ ገብርኤል የዝማሬ መዋሥዕት የቅዳሴ መምህር፣ ቅዱስ ሚካኤል የድጓ መምህር፣ የቅዳሴ መምህር፣ ቅድስት ኪዳነ ምሕረት የቅዳሴ መምህር፣ የቅኔ መምህር። በሁሉም አድባራት የአብነት ትምህርት ቤቶች አሉ። ይሄንን ስንደግፍ ይሄንን ለአራያ ሆነውን አባታችን ሁላችንም ይሄንን አዳሪ ትምህርት ቤት እየደገፍ በየደብራችን ያሉ የአብነት ትምህርት ቤትንም ልንደግፍ ይሄንን አደራ እናሳስባለን። የወደፊት የአዳሪ ትምህርት ቤቱ ተተኪ ትውልድ ማፍራት በምን ሁኔታ ከተባለ ቅድም ባልኳቸው በልዩ ልዩ የአብነት መምህራን በአብነት ትምህርት መደገፍ፣ መጨረሻ ላይ ደግሞ ትልቅ ምን ማድረግ መንፈሳዊ ኮሌጅ። ሰዋስወ ብርሃንን ታውቃላችሁ?
ሰዋስወ ብርሃን መንፈሳዊ ኮሌጅ፣ ቅድስት ሥላሴ መንፈሳዊ ዩኒቨርሲቲ በቤተ ክርስቲያናችን የተማሩ የተመራመሩ ትውልድ የሚፈራበት የሚገኝበት ታላላቅ መንፈሳዊ ኮሌጆችን መመስረት ነው። ዛሬ ኮሰስ ብሎ ሊሆን ይችላል። የዛሬ 10 ዓመት የዛሬ 20 ዓመት እርግጠኛ ነኝ ኮሌጅ ሆኖ በኮሌጅ ደረጃ ተማሪዎችን ይቀበላል ብዬ አምናለሁ። ያ የሚሆነው ግን ሁላችንም የበኩላችንን አስተዋጽኦ ስናደርግ ነው። በያለንበት በየሙያችን ገበሬው በሙያው ከሚያርሰው ከ11 14 በኩራት በመክፈል ነጋዴው ከሚያገኘው ከ11 ከመቶ 10 20% ሲከፍል እኛ አገልጋይ ካህናት ከምናገኘው ስንከፍል ስናስተምር የመንግስት አመራሩ ልማት ስለሆነ በነገራችን ላይ ይሄ መንፈሳዊ ትምህርት ቤት ሲጠናከር አገርን ማጠናከር ማለት ነው። መንፈሳዊ ትምህርት ቤት ሲጠናከር የብሉይ ኪዳን ጉባኤ ሲጠናከር የሐዲስ ኪዳን ሲጠናከር የድጓ ጉባኤ ሲጠናከር የአቋቋም ጉባኤ ሲጠናከር አገርን መገንባት ነው። ምክንያቱም አዲስ ኪዳን የተማረ ወጣት አገርን ያለማል እንጂ አገርን አያፈርስም። ብሉይ ኪዳን የተማረ ወጣት አገርን ያለማል እንጂ አገርን አያፈርስም። ሽሻ አያጨስም፣ ሲጋራ አይስብም፣ አይሰክርም፣ ወጣ ያለ ስነ ምግባር አያሳይምና የሚመለከታችሁ አመራር ይህንን አዳሪ ትምህርት ቤት ከዚህ በፊት ስትደግፉ እንደነበረው ከህዝቡ ከምዕመናኑ ከአዳሪ ትምህርት ቤቱ ኮሚቴዎች ከብፁዕ አባታችን ጎን ሆናችሁ እንድትደግፉ የቀለም ሰራተኞች፣ አናጺዎች፣ ግንበኛዎች፣ በልዩ ልዩ ሐኪሞች፣ የሕክምና ባለሙያ ልዩ ልዩ ድጋፍ እንፈልጋለንና በየሙያችሁን ደግፉና መጋቤ ምስጢር እንደነገሩን ውሃው ከመቆፈሩ በፊት በካሮ እያስመጣን ያውም ደግሞ የደፈረሰ ውሃ እየመጣ የደፈረሰ ውሃ እና ያ በሽታ ይሆናቸዋል ብለን ፈርተን ነበር። ግን እንደው የእግዚአብሔር ቸርነት ሆኖ እኛም እየተማርን እንዳደግ በተስፋ ለማርያም ብለን ስንለምን የሻገተው እንጀራ ክፍቱን ያደረው እንጀራ ከዚያም ደግሞ ከወሰድነው በኋላ እኮ ከኮፈዳችን አይጧ እየገባች እንጀራችን ስትበላ ያንን ሁሉ ስንበላ እየበላን እመቤታችን እየባረከችው እግዚአብሔር እየባረከልን በጤንነት አልፈናል። እና እነዚህም አሁን የደፈረሰ ውሃ ሲጠጡ አይ መከራ እንደው ያማቸው ይሆን እያልን እንሰቀቅ ነበር። ያን አሳልፈን የከርሰ ምድር ውሃ ተቆፍሮ አሁን እሱን ነው እንግዲህ እግዚአብሔር ፈቅዶልን በዚህ አይነት መልኩ እና ውሃ እስከሚመጣላቸው እየተጨነቁ ያገለግሉ የነበሩ እህቶች አሉ፣ እንጀራ የሚጋግሩ ወጥ የሚሰሩ እና እነሱንም እግዚአብሔር ይጠብቅልን። ይህ ሁሉ አገልግሎት ነው፣ የሁሉ አገልግሎት ነው። ዛሬ የእነዚህ የተማሪዎችንም የእኛንም የሚያገለግሉ የጥበቃዎችንም የሁሉንም ሸክም ዛሬ ለእናንተ አስረክበናል። እናንተ ከጎናችን ሆናችሁ ይሄ እስከሚያልቅ ድረስ ከጎናችን እንድትቆሙ ያው መልእክታችን ቅድም ጀምሮ ሲተላለፍ ነበረ። 2 ብሎክ 10 ክፍሎች ናቸው የተሰሩት። ይሄ ማደሪያቸው ነው፣ የልጆቹ ማደሪያ ነው። ቅድም እንደተባለው መምህራን ሊጨመሩ ነው፣ ደቀ መዛሙርትም ሊጨመሩ ነው። የመማሪያ ክፍሎች ገና አልተዘጋጁ። የመታጠቢያ ክፍሎች ሻወር ቤት አልተዘጋጀም። የማጥኛ ክላሶች አልተዘጋጁም። እነዚህ ሁሉ ገና ናቸው። አሁን ያሳየናችሁ ለልጆቹ ማደሪያ 10 ክፍሎች፣ ምናልባት በዚህ በ10 ክፍሎች 2 3 የመምህራን ቢሆኑ 7ቱ ምናልባት ወደ 7 ደቀ መዛሙርት አንዱ 10 ተደራራቢ አልጋ አድርገን በ10 ተማሪ ብንለው ወደ 7 ተማሪ የሚይዝ ነው አሁን ለጊዜው። እነዚህም እንግዲህ ሻወር ያስፈልጋል፣ የሻወር ቤት ያስፈልጋል። የለንም እስካሁን እየቀዱ አንዱ ለአንዱ ውሃ እያፈሰሰለት ነው የሚታጠበው ገላው። የሻወር ቤት ያስፈልገዋል። መመገቢያ አዳራሽ የላቸው፣ መመገቢያ አዳራሽ ያስፈልጋቸዋል። መማሪያ ክፍሎች ያስፈልጓቸዋል። እነዚህ ሁሉ ገና በቅር ላይ ያሉ ናቸው። ስለዚህ ሳንሰለቻች ትንሽ ትንሽ እያደረግን እናንተም ብቻ ማናስቸግርም
በየወረዳዎቹ ይህንን ነገር ለማስተዋወቅ ይህንን ነገር ለማስረዳት እየሞከርን ነው። አብዛኞቹ ደስ ብሏቸው ይሄማ ከጎናችሁ ነን። ቅድም ወንድሞቻችን ሲናገሩ፣ ሽማግሌዎቹ አረጋውያኑ ሲናገሩ አንድ ቤተክርስቲያን በ9 ወር ዓመት ባልሞላ ጊዜ ውስጥ ሰርተን ጨርሰናል ብለው ሲናገሩ ሰምቻለሁ። ከዚህ ቀደምም ሰምቼዋለሁ። ልክ ነው። በዚያ ጊዜ ሁሉም ደህና በነበረበት ጊዜ፣ ሰላሙ ደህና በነበረበት ጊዜ፣ ገንዘቡ ደህና በነበረበት ጊዜ፣ ዋጋ በነበረው ጊዜ፣ አሁን ገንዘብ ሞቷል፣ ፍቅር ሞቷል፣ ሰላም ሞቷል። በዚህ መካከል ነው ቤተ ክርስቲያኒቱ በሕይወት አለች። እስካለች ድረስ እየተንቀሳቀስ እየወደቅን እየተነሳን ይችን ጉባኤ ቤታችን እናስተካክላለን። በእውነቱ እግዚአብሔር ይባርካችሁ። ስለመጣችሁ በጣም ደስ ብሎኛል። እግዚአብሔር ያክብርልን። ደግሞ የድካማችሁን የልፋታችሁን ዋጋ በዓይናችሁ ለማየት ያብቃችሁ። ቤቱ መሰራቱ አይደለም፣ ልጆቹ ተሰርተው ነገ በአደባባይ በመድረክ ላይ ቆመው እነሱ ሲያገለግሉ ማየት፣ እነሱ ሲቀድሱ ማየት፣ እነሱ ሲሰብኩ ማየት፣ እነሱ ጥሩ ልጆቹ ነው ለሌላው ምሳሌ አራያ ሆነው ማየት ይህ ትልቅ እድል ነውና ለዚያ እንዲያበቃን የሁል ጊዜ ጸሎታችን ነው። በተረፈ እግዚአብሔር ይጠብቅልን፣ እግዚአብሔር ያክብርልን። ሀገረ ስብከቱ ያው ቅድም እንደተባለው ኮሚቴውን እየተቆጣጠረ በላይ ሆኖ ከምዕመናንም ከወረዳ ቤተ ክህነትም ከሀገረ ስብከቱም በተወጣጡ ኮሚቴዎች በእንደዚህ አይነት መልኩ እየመራው ነው። አምላካችን እግዚአብሔር ሆይ በምሕረትህ በቸርነትህ በይቅርታ ጠብቀህ ይህንን ጉባኤ ባርከህ እስካሁኗ ሰዓት ድረስ ስለጠበቅከን እናመሰግናለን። አምላካችን እግዚአብሔር ሆይ ሕዝባችን ከፈተና ከመከራ ጠብቅልን። የተዘራው አዝርቱ፣ የተተከለው ተክሉ፣ የተሰማሩት ላሞቹ ከብቶቹ ሁሉ በሕይወት በጤና ጠብቅልን። ሕፃናቱን በጠበቁን ነገር አሳድግልን። ክፉውን ነገር ሁሉ አረቅልን። አምላካችን ለሀገራችን ለቤተ ክርስቲያናችን ሰላምን አድልልን። በእውነቱ እኛ እንደዚህ በመጠኑ ሰላም ስላለ አካባቢያችን ልባችን ከፍተን በዚህ በአውደ ምሕረቱ ተሰብስበን እግዚአብሔርን እያመሰገን ነው። በአሁኑ ሰዓት ደግሞ በፈተና በመከራ በችግር ያሉ ወገኖች አሉ። እነሱን ሁሉ በምሕረቱ ይጎብኝልን። የሰላም አምላክ ሰላሙን ይዘዝልን። በረድኤት አይለየን። የተጀመረውን ስራ ደግሞ ለፍጻሜ ያብቃልን። በረድኤት እንዳይለየን፣ ሰላም እንዲያውለን፣ የዛሬ ዓመት እንደዚሁ በሰላም በጤና እንዲያደርሰን፣ ዘመኑን የሰላም የበረከት ዘመን እንዲያደርግልን አባታችን ወይ ያለ ምነዋለን። አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ በሰማይ እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛም እንደምንበድል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። ከእናትሽ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወዳጁ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ምሕረትን ለምኝልን፣ ኃጢአታችንን ያስተሰርይልን ለዘላለሙ አሜን። እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን እንዲያደርገና 12 ጊዜ እግዚኦ መሐረነ ክርስቶስ እንበል። እግዚኦ መሐረነ ክርስቶስ፣ 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 እግዚኦ መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል። በእንተ ማርያም መሐረነ ክርስቶስ፣ በእንተ ማርያም መሐረነ ክርስቶስ፣ በእንተ ማርያም መሐረነ ክርስቶስ በእንተ ማርያም መሐረነ ክርስቶስ፣ 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 በእንተ ማርያም መሐረነ ክርስቶስ። ኦ እግዚእ ኢየሱስ ክርስቶስ ሠረይ ኃጢአትየ ወኃጢአተ ኩሉ ሕዝብከ ማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ።
ነው።